ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን አላችሁ? ባለፈው ቻፕተር ዋንን ቶታል አይተን ነበር በአጠቃላይ ዛሬ ደግሞ ቻፕተር ቱን እንጀምራለን። ቻፕተር ቱ በሁለት ፓርቶች ሜጀር ፓርቶች አሉት። የመጀመሪያው ካራክተሪስቲክስ ኦፍ ሊቪንግ ቲንግስ የሚል እና ሁለተኛ ላይ ክላሲፊኬሽን ኦፍ ሊቪንግ ቲንግስ በሚል ሜጀር ፓርቶች አሉት። ዛሬ የምናየው ሌሰን ዋን ካራክተሪስቲክስ ኦፍ ሊቪንግ ቲንግስ የሚለውን ነው። ከዚህ በፊት ይህንን ካራክተሪስቲክስ ኦፍ ሊቪንግ ቲንግስ የሚለውን የቻፕተር ዋን ኢንትሮዳክሽን ላይ አይተነዋል። አሁን እዚህኛው ቻፕተር ላይ ስላለ በተወሰነ መልኩ ለማየት በድጋሚ ለማየት እንሞክራለን። ወደ ዛሬው ሌሰናችን ከመግባታችን በፊት የዚህ ቻናል ቤተሰብ የሆናችሁ ቪዲዮችንን ከመጀመራችሁ በፊት ላይክ እንድታደርጉ፣ ቤተሰብ ያልሆናችሁ ደግሞ ከወዲሁ ሰብስክራይብ በማድረግ ላይክ በማድረግ እና ለሌሎች ሰዎች እንዲደርስ ሼር በማድረግ ቻናላችንን እንድታግዙ እንጠይቃለን። ወደ ዛሬ ሌሰናችን እንገባለን። በዛሬ ቻፕተር የምናየው ቻፕተር ቱ ላይ ሌሰን የመጀመሪያው ሌሰን ላይ የምናየው ካራክተሪስቲክስ ኦፍ ሊቪንግ ቲንግስ የሚለው ነው። የመጀመሪያው ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ስንል ሁሉም ሊቪንግ ኦርጋኒዝም ህይወት ያለው ሊቪንግ ኦርጋኒዝም ኮመንሊ ሼር የሚያደርጋቸው ዲስቲንክቲቭ ካራክተሪስቲክሶች ናቸው። ምን ማለት ነው? አንድ ሊቪንግ ቲንግስ ወይም አንድ ህይወት ያለው ነገር ህይወት አለው ለማለት እነዚህን ዲስቲንክቲቭ ካራክተሪስቲክሶች ሼር ማድረግ አለበት ማለት ነው። ዛሬ እነዚህን ሰባቱን ካራክተሪስቲክሶች አንድ በአንድ ለማየት እንሞክራለን። የመጀመሪያው ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ሪፕሮዳክሽን ነው። ሁሉም ማይክሮ ኦርጋኒዝም መራባት አለበት ነው። ሁለተኛ ሜታቦሊዝም ነው። ሁሉም ሊቪንግ ኦርጋኒዝሞች ሜታቦላይዝ ማድረግና ኤነርጂ ሲንቴሲስ ማድረግ አለባቸው የሚለው። ሶስተኛው አዳፕቴሽን ነው። አራተኛ ግሮዝ ነው። ሁሉም ሊቪንግ ኦርጋኒዝም ማደግ አለበት ነው። አምስተኛ ኦርጋናይዜሽን ኦፍ ሊቪንግ ቲንግስ ነው። ስድስተኛ ላይ የምናገኘው ሆሚዮስታሲስ የምንለው ወይም ደግሞ ሬጉሌቲንግ ኢንተርናል ቦዲ ኮንዲሽን የሚለው ነው። ሰባተኛ ሪስፖንስ ወይም ቱ ዘ ኢንቫይሮንመንት ወይ ደግሞ አካባቢያቸው ላለው ስቲሙላይ ሪስፖንስ መስጠት መቻልን ያሳያል። እስቲ አንድ በአንድ እናያቸው። የመጀመሪያው ሪፕሮዳክሽን ነው። ሪፕሮዳክሽን ኦፍ ሊቪንግ ቲንግስ ምን ይመስላል ነው። የመጀመሪያው ሊቪንግ ኦርጋኒዝም ካን ሪፕሮዲውስ ኤንድ ሜክ ዜር ሲሚላር ኦፍስፕሪንግ። ሪፕሮዳክሽን ስንል ሁሉም ማይክሮ ኦርጋኒዝም ህይወት ያለው ነገር በሙሉ መራባት መባዛት መቻል አለበት። ሲባዛ ሲራባ ከአባት ወይም ከእናት ሴል ወይም ከፓረንት ሴሉ የሚፈጠሩ ልጆች ሁልጊዜ የራሳቸውን ፓረንት ሴል መምሰል አለባቸው። ራሳቸውን የሚመስሉ ልጆች መፍጠር መቻል አለባቸው የሚል ነው። ይሄ ሪፕሮዳክሽን ኩድ ቢ ሴክሹዋል ኦር አሴክሹዋል ሊሆን ይችላል። ወደፊት ስንመጣ እናየዋለን። እንዴት ነው ሊቪንግ ኦርጋኒዝሞች ለምንድን ነው ሴክሹዋሊ ለምንድን አሴክሹዋሊ ሪፕሮዲውስ የሚያደርጉት የሚሉን። ሴክሹዋል ማለት ሴክስ ክሮሞዞም አላቸው ወይም ደግሞ የሪፕሮዳክሽን ክሮሞዞም አላቸው። በነዛ ክሮሞዞም አማካኝነት ሴሎችን ይፈጥራሉ። አሴክሹዋል የምንለው ደግሞ ሴሎቹ ራሳቸው ስፕሊት እየሆኑ ባይነሪ ፊዥን የምንለው ወይም በአማርኛ ክልኤ ቁርሰት በምንለው መልኩ ሴሎች እየተከፋፈሉ ብዙ የሚሆኑበት መንገድ ነው። እንደዛ የሚዋለዱበት የሚራቡበት መንገድ ነው። ሁለተኛው ይሄ ነው። ዘ ትራንስፈር ዜር ጄኔቲክ ማቴሪያል ቱ ዘ ኔክስት ጄኔሬሽን ምን ማለት ነው? ጄኔቲክ ማቴሪያል ፓረንት ሴሎች ያላቸውን ካራክተሪስቲክስ ያላቸውን ባህሪ ወደ ልጆቻቸው ማስተላለፍ መቻል አለባቸው። እነዚህ ካራክተሪስቲክስ ኦፍ እነዛ ፓረንት ሴሎች የፓረንት ሴሎቹ ባህሪ ወደ ልጆቹ የሚተላለፈው ባላቸው ጄኔቲክ ማቴሪያል ወይም በዲኤንኤያቸው ውስጥ ባለው እነሱን በሚገልጽ ባህሪ ነው። ያንን ባህሪ ወደ ልጆቻቸው ማስተላለፍ አለባቸው የሚል ነው። ሁለተኛው ሜታቦሊዝም ነው። ሁሉም ሴሎች ሜታቦላይዝ ማድረግ መቻል አለባቸው። ሜታቦሊዝም ኢን ሴንስ ምን ማለት ነው? ሁሉም ሊቪንግ ኦርጋኒዝሞች ኢነርጂን ፕሮዲውስ ማድረግ አለባቸው። ኢነርጂ ፕሮዲውስ የማያደርግ ኦርጋኒዝም ሊቪንግ ኦርጋኒዝም አይደለም፣ ወይም ደግሞ ያ ሊቪንግ ኦርጋኒዝም ሞቷል ማለት ነው፣ ዴድ ሆኗል ማለት ነው። ሊቪንግ ሴል ኢዝ ሜታቦሊካሊ አክቲቭ ቱ ጀነሬት ኢነርጂ ኤንድ ሰስቴን ኢትስ ላይፍ። ኢነርጂን ጀነሬት ማድረግ አለበት ነው። ይሄ ሜታቦሊዝም የምንለው ሁለት አይነት ፓዝዌዎች አሉት። ሴሎች ሜታቦላይዝ ሲያደርጉ ሰብስታንሶችን ወይም ኤነርጂን ፕሮዲውስ ሲያደርጉ በሁለት አይነት መንገድ ነው። የመጀመሪያው አናቦሊክ ፓዝዌይ ነው። ምን ማለት ነው? ቢውልድ አፕ ማድረግ ማለት ነው። የሚያገኙትን ኒውትረንት የሚያገኙትን ምግብ በመጠቀም የራሳቸውን የሰውነታቸውን ስትራክቸር መስራት መፍጠር ማለት ነው። አሁን ከፕሮቲን እና ከፋት ከሊፒድ ከምንላቸው ወይም ከካርቦሃይድሬት ሰውነታቸውን ቢውልድ ማድረግ ማለት ነው። ወይም ሴሎች ራሳቸውን መገንባት ማለት ነው። ኦርጋኔሎቻቸውን መፍጠር ለምሳሌ ሴል ዋሎችን መፍጠር ከሆነ ሴሎቻቸውን ይገነቡበታል በእነዚህ
አናቦሊክ ፓዝዌይ በምንለው መንገድ ማለት ነው። ሁለተኛው ካታቦሊክ ፓዝዌይ የምንለው ነው። ካታቦሊክ ማለት ብሬክዳውን ማለት ነው። አናቦሊክ ማለት ቢልድ አፕ ማለት ነው። ካታቦሊክ ማለት ደግሞ ብሬክዳውን ነው። ላርጅ የሆኑ ሞሌኪውሎችን ብሬክዳውን በማድረግ ኢነርጂን ፕሮዲስ ማድረግ ማለት ነው። ለምሳሌ ሰውነታችን ግሉኮስን ይወስዳል። ያን ግሉኮስ በኦክሲጅን በርን ያደርግና ላርጅ የነበረውን የግሉኮስ ሞሌኪውል ብሬክ እያደረገ ወደ ኤቲፒ ወደምንለውና ወደ ኤነርጂ ይቀይራሉ ሰውነታችን ውስጥ። ስለዚህ ይሄ ፕሮሰስ ካታቦሊዝም እንለዋለን። እና ይሄንን ፕሮሰስ በተለይ ካታቦሊክ ፓዝዌይን ኢንሴሉላር ሌቭል ካታቦሊክ ፓዝዌይን የሚጠቀመው የሰውነታችን የሴሎቻችን ክፍል ማይቶኮንድሪያ ይባላል። ማይቶኮንድሪያ which is the power house of the cell ማለት የሴሉ ጄኔሬተር ወይም ኢነርጂ ሲንተሲስ የሚደረግበት ነው። ፕሮቲኖችን ወደ ሴሎቹ ከገባ በኋላ ማይቶኮንድሪያ ውስጥ በመግባት እነዚህን ፕሮቲኖች ብሬክ እያደረገ ለሴሉ የሚያስፈልገውን ኢነርጂ ፕሮዲውስ ያደርጋል ማለት ነው። ሶ ሜታቦሊዝም ካን ቢ አይዘር ኤሮቢክ ኦር አኔሮቢክ ሊሆን ይችላል። ኤሮቢክ ማለት ኦክስጅንን በመጠቀም ሜታቦላይዝ የምናደርገው ከሆነ ነው። አኔሮቢክ የምንለው ደግሞ እነዚህ ፈርመንቴሽን የምንላቸው ማለት ነው። ዊዛውት ኦክስጅን ሜታቦላይዝ የምናደርግበት ሴሎች የሚያደርጉበት መንገድ ነው ማለት ነው። በአጭሩ ሁለተኛው ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ኢዝ ሜታቦሊዝም ነው ማለት ነው። ሶስተኛው አዳፕቴሽን ነው። ሁሉም ሊቪንግ ኦርጋኒዝሞች የሚኖርበትን ኢንቫይሮንመንት አዳፕት አድርገው ሰርቫይቭ አድርገው መኖር መቻል አለባቸው የሚል ነው። ለምሳሌ በረሃ አካባቢ የሚበቅሉትን እጽዋቶች ብናይ ሰውነታቸው ቅጠል የላቸውም በብዛት እና ቅጠሎቻቸው ላይም በጣም ቀጫጭን ቅጠሎች አላቸው። እነዚህ ቅጠሎች እሾህ የመሰለ ነገር አላቸው። ፕላስ ይሄ ዋክሲ ኩቲክል አላቸው። ቅባታማ ናቸው ቅጠሎቻቸው። ለምንድን ነው? እዛ ሞቃታማ አካባቢ በቂ የሆነ ውሃ ስለማያገኙ ከሰውነታቸው ብዙ ውሃ እንዳይወጣ ሰውነታቸው ያንን ዋክስ ቅጠሎቻቸው ላይ ያ ዋክስ ስለሚኖር ኢቫፖሬት የማድረግ ቻንሱ እና ወተር ሉዝ የማድረግ ቻንሱ በጣም ዝቅተኛ ይሆናል ማለት ነው። ፖላር አካባቢ የምናገኛቸው እነዚህ ፖላር ቢር የምንላቸው በጣም ፈሪ የሆነ ፀጉር አላቸው። ሁለተኛ በረዷማ አካባቢ ስለሚኖሩ የሚኖሩበትን አካባቢ ይመስላሉ። ነጭ ስለሆነ አካባቢ ፀጉራቸው ነጭ የመሆን ባህሪ ያላቸው። ባህር ውስጥ የሚኖሩ እጽዋቶች እንደኛ እጅና እግር የላቸውም። ለመዋኘት የሚመቻቸውን አይነት ስትራክቸር ነው የሚኖራቸው። ይሄ አዳፕቴሽን የምንለው ነው ማለት ነው። እና ይህን አዳፕቴሽን ፕሮሰስ ስሩ ናቹራል ሴሌክሽን እና ረጅም ፕሮሰስ ዴቨሎፕ የሚያደርጉት ካራክተሪስቲክሳቸው ነው። አዳፕቴሽን ኢዝ አናዘር ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም ነው ማለት ነው። ዘ አዘር ዋን ኢዝ ግሮዝ ነው። ሁሉም ሊቪንግ ኦርጋኒዝም ግሮ ኤንድ ዴቨሎፕ ማድረግ አለበት። ግሮዝ ስንል ግሮዝ ኤንድ ዴቨሎፕመንት ኤሊትል ቢት ዲፍረንስ አላቸው። ግሮዝ ስንል ፊዚካል ቼንጅን ብቻ ያሳያል። ዴቨሎፕመንት ስንል ግን ፊዚካል ብቻ ሳይሆን ኢሞሽናል ወይም ደግሞ ሳብጀክቲቭ ግሮዝን የሚያሳያል። ግሮ ለምሳሌ እኛ ከተወለደ በኋላ ከልጅነታችን ጀምረን እያደገ ስንመጣ ፊዚካሊ ግሮ እያደረግን ነው የሚመጣው፣ እየጨመረን ነው የሚመጣው። ዛት ኢዝ ግሮዝ። ዴቨሎፕመንት የምንለው ግን ከህፃንነታችን ጀምሮ አደልት እስክንሆን ድረስ ያለን ፊዚካል ግሮዝ ፕላስ ኢሞሽናል ሜንታል ያለን እውቀት ያለን አመለካከት ሁሉ ነገራችን ይቀየራል። ዛት ኢዝ ዴቨሎፕመንት እንለዋለን። ህፃን እያለን የሚኖረን አስተሳሰብ እና ካደግን በኋላ የሚኖረን አስተሳሰብ ዲፍረንት ነው። ምክንያቱም ያ የመጣ ስሩ ዴቨሎፕመንት ነው ማለት ነው። ዴቨሎፕመንት ኢዝ ሞር ሳብጀክቲቭ ኮንቴክስት ነው ማለት ነው። ግሮዝ የምንለው ፕራይመርሊ ስሩ ማይቶሲስ ወይም ሴል ዲቪዥን ነው። ቅድም እንዳለ ማለት ሴሎች ሪፕሮዲውስ እያደረጉ ሲመጡ ነው ግሮዝ ብዙ ጊዜ የሚፈጠረው ማለት ነው። ምን ማለት ነው? ከአንድ ሴል ሁለት ሴል ከሁለት ሴል ሶስት ሴል እያለን ግሮ እያደረገ ሲመጣ ማለት ነው። ዴቨሎፕመንት የምንለው ሴል ዲፍረንሺዬሽን ያሳያል። ምን ማለት ነው? አንድ ህፃን ልጅ አንድ ፅንስ ከተፈጠረ በኋላ ማህፀን ውስጥ መጀመሪያ ስፐርም ሴል እና ኤግ ሴል ሜት ካደረጉ በኋላ ያ ሜት ያደረጉት ፅንስ ወደ ኢንዶሜትሪየም የምንለው ወይም ማህፀን ግድግዳ ውስጥ ኢንሰርት ካደረገ በኋላ ሴሉ ግሮ እያደረገ ይመጣል። ከአንድ ሴል ወደ ሁለት ሴል፣ ከሁለት ወደ ሶስት፣ ከሶስት ወደ አራት እያለ 16 ሴል ላይ ሲደርስ ሞሩላ ይባላል። ከዛ ፌተስ እየሆነ ኢምብሪዮ ወደ ፌተስ ይቀየራል። እንደዛ እያለ ያድጋል ማለት ነው። ያን ግሮዝ ያንን ቼንጅ ግሮዝ እንለዋለን። ዴቨሎፕመንት ምንለው እነዚህ ሴሎች ተመሳሳይ የሆነ ፈንክሽናል ዩኒቶች አይደሉም። ለምሳሌ ያ ሴል እያደገ በሄደ ቁጥር ጆሮ ወደ ጆሮነት ይቀየራል። አይኑ ወደ አይንነት ለአይን ሪስፖንሲብል የሆነው የሴል ፓርት ወደ አይናችን ይቀየራል። ወደ ልባችን ለልባችን ሪስፖንሲብል የሆነው ሴል ወደ ልባችን ይቀየራል። ለአንጎል ሪስፖንሲብል የሆነው ሴል ወደ አንጎላችን ይቀየራል። ይሄ ስፔሻላይዝ መሆን ሴሎች ዲፍረንሺየት እየሆኑ ወደ ከአንድ አይነት ስትራክቸር እና አገልግሎት ወደ መልቲፕል ስትራክቸር ሲይዙ
ዲፍረንት የሆነ ፈንክሽን ሲኖራቸው ያንን ዴቨሎፕመንት እንለዋለን። ሶ ሴል ዲፍረንሺዬሽን ኢዝ ሞር ኮንሰርን ቱ ዴቨሎፕመንት ኤንድ ሴል ዲቪዥን ኢዝ ሞር ኮንሰርን ቱ ግሮዝ ነው ማለት ነው። ሶ አናዘር ካራክተሪስቲክስ ኦፍ ግሮዝ ኤንድ ዴቨሎፕመንት ግሮዝ ማይቶሲስ ቅድም ማይቶሲስ እና ሴሎች በጣም ዴቨሎፕ ግሮ እያደረጉ በሄዱ ቁጥር አዳዲስ ሴሎች ነው እየተፈጠሩ የሚሄዱ። ሶ ኢት ኢዝ ኮንሰርን አባውት ሴንቴሲስ ኦፍ ኒው ማቴሪያል ወይም ደግሞ አናቦሊክ ፕሮሰስ ነው ማለት ነው። ዴቨሎፕመንት የምንለው ግን አንኦርደርድ ሲሪስ ኦፍ ቼንጅስ ኢን ኦርጋንስ ኤንድ ቲሹስ ድሪቨን ባይ ፕሪሳይስ ኢንተራክሽን ቢትዊን ጄኔቲክ ኤንድ ኢንቫይሮንመንታል ኪውስ። እነዚህ ይሄ ደግሞ ምንድነው ዴቨሎፕመንት የምንለው ኢንቫይሮንመንታል ፋክተሮች የመሳሰሉት ስሩ አዳፕቴሽን የመሳሰሉ እነዚህ ነገሮች ስፔሻላይዝድ የሆኑ ፈንክሽናል ቼንጅ ሲፈጠር ራዘር ዳን አዳዲስ ሴሎች ግሮ ከማድረግ ይልቅ ወር ደግሞ አዳዲስ ሴሎች ግሮ ባደረጉ ቁጥር ፈንክሽናል ዲፍረንሺዬሽናቸው እየጨመረ ይመጣል። ሶ ይሄ ፈንክሽናል ዲፍረንሺዬሽን ዴቨሎፕመንት የምንለው ነው ማለት ነው። ሶ ግሮዝ ሞር ሊኒየር ነው፣ ኢንክሪዚንግ ዳይሜንሽን ነው፣ ኢንክሪዚንግ ሳይዝን ያሳያል። ዴቨሎፕመንት የምንለው ደግሞ ኢንክሪዚንግ ፈንክሽን ኤንድ ማቹሪቲ ሶ አገልግሎትንና ብስለትን ኮንሰርን ያደርጋል ማለት ነው ዴቨሎፕመንት። ግሮዝ ጊዝ ሞር ሊኒየር እና ኢንክሪዚንግ ሳይዝ እና ዌይት ላይ መጨመር ነው። ሌላው ግሮዝ ፕራይመርሊ ኳንቲታቲቭ ነው፣ ሜዥረብል ነው። ዴቨሎፕመንት ኦልሶ ኢትስ ሜዥረብል ፕላስ ኢትስ ኦልሶ ሳብጀክቲቭ ነው። ኢትስ አባውት ኢንክሪዚንግ ኳሊቲም ሊሆን ይችላል ማለት ነው። ፋይናሊ ግሮዝ ኤኪቲንግ ግሮዊንግ ኢንቱ ካት። ለምሳሌ የድመት ሙጭሊት የምንላት ትንሿ ድመት ወደ ካት ታደጋለች፣ ወደ ትልቅ ድመት ማለት ነው። ዴቨሎፕመንት የምንለው ግን የሲንግል ሴል ዛይጎት ዴቨሎፒንግ ኢንቱ ኮምፕሌክስ መልቲ ሴሉላር ኦርጋኒዝም በማህፀን ውስጥ ያለው ባለ አንድ ሴል የነበረው ፅንስ ብዙ ፈንክሽን ወደሚሰራ አንድ ትንሽ ጨቅላ ሲያድግ ማለት ነው። ያ አንድ ሴል ግን ኦልሬዲ ሲንግል ሴል ነው በት እያደገ ሲመጣና የ9 ወር ፅንስ ወይም የ7 ወር ፅንስ በማህፀን ውስጥ ያለው ብዙ ፈንክሽን ነው በውስጡ የሚሰራው ያ ፅንስ ማለት። ስለዚህ ያንን ዴቨሎፕመንት እንለዋለን ማለት ነው። ሶ ፋይናሊ የምናየው ኦርጋናይዜሽን ነው። ኦርጋናይዜሽን ኢዝ ዋን ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም። ሊቪንግ ኦርጋኒዝሞች ኦርጋናይዝ ሆኖ መኖር መቻል አለባቸው። ሴሉላር ሌቨል ራሱ ይህንን ብናየው ሴሎች አንድ ሴል የተሰራ በውስጡ ካሉት ኦርጋኔሎች ነው። ለምሳሌ አንድ ሴል ዩካሪዮቲክ ሴል ነው ብለን እናስብና በውስጡ ኒውክለስ አለው፣ ማይቶኮንድሪያ አለው፣ ራይቦዘም አለው፣ ጎልጂ አፓራተስ አለው፣ ሴል ሜምብሬን አለው። ስለዚህ እነዚህ ሴል ዋል አለው። ስለዚህ እነዚህ ስትራክቸራል ፓርትስ ኦፍ ዘ ሴል የሴሉ ስትራክቸራል ፓርቶች ኦርጋናይዝድ ሲሆኑ ነው ሴሉላር ወይም የሴሉላር ፈንክሽንን ልናገኝ የምንችለው። ስለዚህ ይህንን ኦርጋናይዝ የምንለው ማለት ነው። ሴል ኒውክለሱ የሴሉን ፈንክሽን ኮንትሮል ያደርጋል። ማይቶኮንድሪያ ለሴሉ ኢነርጂን ፕሮዲውስ ያደርጋል። ሴል ዋል የሴሉን ስትራክቸር ይጠብቃል። ሴል ሜምብሬን ከሴሉ የሚገባውና ወደ ሴሉ የሚወጣውን ሬጉሌት ያደርጋል። ራይቦዞም ፕሮቲን ሲንቴሲስ ላይ ኢምፖርታንት ነው። ጎልጂ አፓራተስ ፕሮቲኖችን ፓኬጅ በማድረግ ያገለግላሉ። ስለዚህ እነዚህ ነገሮች አንድ ላይ ኮምባይን ሲሆኑ ኦርጋናይዝድ ይሆናሉ። ከዛ ከሴል እያደገ ሲመጣ ሴሎች አንድ ላይ ሲሆኑ ቲሹን ፎርም ያደርጋሉ። ቲሹዎች ደግሞ አንድ የሆነ ስትራክቸር የሆነ ፈንክሽን የሚሰራ የሰውነታችን ክፍል ይሆናል። እነዛ ቲሹዎች አንድ ላይ ሲሆኑ ኦርጋንን ይሰጡናል። ሲስተሜቲክ ሌቭል ኦፕሬት ሊያደርጉ የሚችሉ ኦርጋኖች ለምሳሌ ልባችን ደም ይረጫል፣ ሳንባችን ኦክሲጅን ወደ ሰውነታችን እንዲገባና ካርቦን ዳይኦክሳይድ ከሰውነታችን እንዲወጣ ያደርጋል። ኩላሊታችን ደም እንድታጣራ ያደርጋል። ስለዚህ እነዚህ አንድ ላይ ሲሆኑ ኦርጋን ሲስተም እንለዋለን። እነዚህ ኦርጋን ሲስተሞች ደግሞ አንድ ላይ ሲሆኑ ኦርጋኒዝምን አንድ ግለሰብን ይፈጥራሉ ማለት ነው። ሶ አንድ ግለሰቡ አንድ ላይ ሲሆን ኢት ፎርምስ ኮሚኒቲ። ኮሚኒቲ አንድ ላይ ሲሆን ፖፑሌሽን ይፈጥራል። ፖፑሌሽን በአንድ ላይ ሲሆን ባዮስፌርን ይፈጥራል። ባዮስፌር ፋይናሊ ባዮምን ይፈጥራል። ስለዚህ ሊቪንግ ኦርጋኒዝሞች በዚህ መልኩ ኦርጋናይዝ መሆን መቻል አለባቸው። ስለዚህ ኦርጋናይዜሽን ኢዝ ዋን ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም የምንለው ነው ማለት ነው። ዘ አዘር ኢምፖርታንት በጣም ኢምፖርታንት ካራክተሪስቲክስ ሁሉም ሊቪንግ ኦርጋኒዝም ያለው ካራክተሪስቲክስ ሆሚዮስታሲስ ነው። ሆሚዮስታሲስን ማኔጅ ማድረግ ያልቻለ በሰውነት ውስጥ ያለው የቦዲ ፈንክሽን ሜንቴን ማድረግ የማይችል ሴል በህይወት የለም ወይም ደግሞ ሊቪንግ ኦርጋኒዝም አይደለም ማለት ነው። ሆሚዮስታሲስ ማለት ኮንትሮሊንግ ኦር ሜንቴኒንግ ኢንተርናል ቦዲ ፈንክሽን ማለት ነው። ምን ማለት ነው? ኢት ኢዝ ዘ አቢሊቲ ኦፍ አን ኦርጋኒዝም ቱ ሬጉሌት ዘ ኢንተርናል ቦዲ ኮንዲሽን ኢን ሪስፖንስ ቱ ኤክስተርናል ኤንቫይሮንመንት።
ኤክስተርናል ኢንቫይሮንመንቱ ለሚመጣው ስቲሙለስ ሰውነታችን ሪስፖንስ የሚሰጥበት ሰውነታችን የውስጡን በውስጡ ያለውን የቦዲ ኮንዲሽን ኮንትሮል የሚያደርግበት ፍላክቹዌት እንዳያደርግ ወይም እንዳይቀየር ከውጭ በሚመጣው ስቲሙል አማካኝነት እንዳይቀየር ራሱን ሜንቴን የሚያደርግበት ፕሮቴክት የሚያደርግበት መንገድ ነው ማለት ነው። እስኪ ለምሳሌ ማሳያ እንዲሆንን ይህንን እኒ ከስኳር ጋር በተያያዘ ብለድ ግሉኮሳችን ሰውነታችን እንዴት ነው ማኔጅ የሚያደርገው፣ ደማችን ውስጥ ያለውን የስኳር መጠን ሰውነታችን እንዴት ነው ማኔጅ የሚያደርገው የሚለውን እንዲ ይህንን ማኔጅ ማድረግ ያልቻለ የኢንተርናል ቦዲ ሲስተም ማድረግ ያልቻለ ማይክሮ ኦርጋኒዝም ለምሳሌ ሰው ቢሆን ይህንን ማኔጅ ማድረግ ያልቻለ ሰው ለዲያቤት ወይም ስኳር በሽታ ለምንለው ይጠቃል ማለት ነው። ስለዚህ ይህንን ለዛ እንዳይጋለጥ ሰውየው ሆሚዮስታሲሱን መጠበቅ መቻል አለበት። ደም ውስጥ ያለውን የስኳር መጠን ሬጉሌት ማድረግ መቻል አለበት ማለት ነው። ጉድ ካፕኬክ ዚስ ጉድ ካፕኬክ ኢዝ አን ኤክስተርናል ስቲሙላይ ማለት ነው። ልክ ይህን ስኳር ስንበላ ኤክስተርናል ስቲሙላይ ነው። ወደ ደማችን ሰውነታችን ውስጥ ከገባ በኋላ ከበላን በኋላ ቀጥታ ወደ ደማችን ነው አይደል የሚሄደው። ደማችን ውስጥ ከገባ በኋላ የስኳር ደማችን ውስጥ ያለ የስኳር መጠን 120 ሚሊግራም ፐር ዴሲሊትር ነው። ስለዚህ ይህን ስኳር አንድ ሰው ይህንን ካፕኬክ ቢያጣጥመው ይህን ኬክ ከበላ በኋላ ደም ውስጥ ያለው የስኳር መጠን ይጨምራል። ሰውነታችን ይህን የስኳር መጠን መጨመር ሬጉሌት ማድረግ ሜንቴን ማድረግ መቻል አለበት። ስለዚህ ምን ያደርጋል? ፓንክሪያስ የሚባለው የሰውነታችን ክፍል ይህንን ደማችን ውስጥ ያለውን የስኳር መጠን መጨመር ዲቴክት ያደርጋል። ከዛ እዚህ ፓንክሪያስ ላይ ቺፍ ሴል የሚባሉ ወይም ላንገርሃንስ ሴል የሚባሉ አሉ፣ አልፋና ቤታ የምንላቸው ማለት ነው። አልፋ ሴሉ ፓንክሪያስ ኢንሱሊን የሚባለውን ሆርሞን ሪሊዝ ለማድረግ ሪስፖንሲብል ነው። ስለዚህ ደማችን ውስጥ ያለውን የስኳር መጨመር ዲቴክት ካደረገ በኋላ ኢንሱሊንን ሪሊዝ ያደርጋል። So this insulin is important in regulation of blood glucose. ደማችን ውስጥ ያለውን የስኳር መጠን ሬጉሌት የማድረግ ስራ የኢንሱሊን ነው ማለት ነው። የኢንሱሊን ችግር ያለበት ሰው ለስኳር የሚጋለጠው ለዚህ ነው። አይዘር ኢት ኢዝ ሬዚስታንት ይሁን ወይ ደግሞ ፓንክሪያሱ ኢንሱሊን ማምረት የማይችል ይሁን። ኢንሱሊንን ጣፊያችን ወይም ፓንክሪያሳችን ወደ ደማችን ሪሊዝ እንዲያደርግ ያደርገዋል። ኢንሱሊን ምንድን ነው የሚያደርገው? ደማችን ውስጥ ያለውን ስኳር ወደ የት ያደርገዋል? ወደ ቀጥታ ወደ ሴላችን እንዲገባ፣ ሴሎቻችን ደማችን ውስጥ ያለውን ስኳር እንዲጠቀሙበት ያደርገዋል። ሴሎቻችን በቂ የሆነ ስኳር ካገኙ አሁንም ደማችን ውስጥ ያለው ስኳር ሊጨምር ነው። ስለዚህ ምን ያደርጋል? በፍጥነት ያንን ደም ወደ ሊቨራችን ይዞት ይሄዳል። ሊቨራችን ብዙ ጊዜ ካርቦሃይድሬት ስቶር የሚሆንበት ወይም ግሉኮስ ስቶር የሚሆንበት ፓርት ነው። ሌላው ደግሞ ስቶር የሚሆን መሰላችን ኢዝ ኢምፖርታንት ኢን ስቶሪንግ ግሉኮስ ማለት ነው። ይሄንን ግሉኮኒዮጄኔሲስ እንለዋለን። ያንን ስኳር ከደማችን ውስጥ እያነሳ ሊቨራችንና መሰላችን ላይ ስቶር እንዲያደርግ ያደርገዋል ማለት ነው። ብለድ ግሉኮስ ሌቭል ዲክሪዝ ባክ ቱ ዘ ኖርማል ስቴጅ ማለት ኖርማል ስቴጅ ላይ እስኪደርስ ድረስ ኢንሱሊናችን ያንን ስኳር ወደ ጉበታችንና ወደ መሰላችን ሄዶ ስቶር እንዲሆን ያደርጋል። ከዛ በኋላ ብለድ ግሉኮሳችን ወደ ኖርማል ይመለሳል ማለት ነው። ዚስ ኢዝ ዋን በጣም ኢምፖርታንት እና ገላጭ የሆነ ኤግዛምፕልስ ኦፍ ሆሚዮስታሲስ ነው፣ ወይ ደግሞ ሰውነታችን እንዴት አድርጎ ብለድ ግሉኮሳችንን ሜንቴን እንደሚያደርግ የሚያሳየን ምሳሌ ነው ማለት ነው። ፋይናሊ ሪስፖንስ ቱ ዘ ኢንቫይሮንመንት የምንለው ነው። ሁሉም ሊቪንግ ኦርጋኒዝም ሪስፖንስ ቱ ዘ ኢንቫይሮንመንት ማድረግ አለበት። ቅድም ሆሚዮስታሲስ ኢዝ ዋን ኤግዛምፕልስ ኦፍ ሪስፖንስ ቱ ዘ ኢንቫይሮንመንት ነው። It is the ability of living things to detect and react to stimuli or changes in their surroundings. ለምሳሌ ለዚህ ማሳያ የሚሆነንን ነርቨስ ሲስተማችንን እንውሰድና ለዚህ አጭር ምሳሌ እንውሰድ። የካክተስ የምንለው ወይ ደግሞ የቁልቋል እሾክ ጣታችንን ቢወጋን፣ ድንገት በለሷን ልንቀጥፍ ስንል የቁልቋል እሾክ ጣታችንን ቢወጋን መጀመሪያ ጣታችን ላይ ፔን ሪሴፕተሮች አሉ የተወጋነበት ቦታ ላይ። እነዚህ ፔን ሪሴፕተሮች ቀጥታ ወደ ነርቫችን ያስተላልፋሉ። እነዚህ ፔን ሪሴፕተሮች ቀጥታ ወደ ነርቫችን ሄድና ወዴት ነው መጀመሪያ የሚሄደው? ወደ ስፓይናል ኮርድ ነው። ይህንን ኢንፎርሜሽን ወደ ስፓይናል ኮርዳችን ይዘው የሚሄዱት ሴንሰሪ ኒውሮን እንላቸዋለን። ይሄ ስፓይናል ኮርድ ኢንፎርሜሽኑ ምን እንደሆነ ፔኑ ጣታችን ላይ እንዳለ ፔኑ ምን እንደሆነ አይታወቅም። ያን የተወጋነው ነገር ዲቴክት ነው እንጂ የሚያደርጉት ፔን ይሁን ሂት ይሁን ምን አይነት
ጉዳት እዛ አካባቢ እንደደረሰ ይህ አካባቢ አያውቁም። ስለዚህ ወደ ስፓይናል ኮርድ ሄድና ከስፓይናል ኮርድ ወደ ብሬን ሄድና ጣታችን ላይ የተሰማን ስሜት ብሬናችን ጋር ምን እንደሆነ ኢንተርፕሬት ይደረጋል። ኢንተርፕሬት ተደርጎ ምን አይነት ሪስፖንስ መሰጠት እንዳለበት በብሬናችን ከታወቀ በኋላ ድጋሚ ያ መረጃ ወደ ስፓይናል ኮርዳችን ይመጣል። ከዛ ሪሌ ኑሮን የምንላቸው ሴንሰሪ ኑሮን እና ሞተር ኑሮን የምንላቸውን አንድ ላይ ጆይን ያደርግና ይህ ኢንፎርሜሽን በሞተር ኑሮን አማካኝነት ወደ ኢፌክተር ወደምንላቸው ቦታ ይመጣል። ማለት ኢፌክተር የምንላቸው መስሎችና ግላንዶች ናቸው። ለምሳሌ ግላንድ ከሆነ ወደ አድሬናሊን ግላንድ ይመጣል። አድሬናሊን ሪሊዝ ሲደረግ ፋይት ኦር ፍላይት ፓዝ ውስጥ እንገባለን። ኦር ኢፌክተር መስል ወደ መስል ከሆነ ደግሞ ወዲያውኑ እጃችንን እንድንሰበስብ ያደርገናል ማለት ነው። ልክ ይሄ መረጃ ወደ ኢፌክተር መስል እንደመጣ እሾኩ እንደወጋን እጃችንን በፍጥነት እንሰበስባለን። ይሄ ኢንፎርሜሽን ከጣታችን ተነስቶ ብሬናችን ጋር ደርሶ እስከ መሰላችን ጋር እስኪደርስ ድረስ ዊዝን ሌዛን ማይክሮ ሰከንድ ይፈጃል ማለት ነው። ይሄ ስቲሙለሱ እጃችን ላይ የተሰማን ፔን ነው። ሪስፖንሱ ደግሞ እጃችን እንድንሰበስብ ማድረጋችን ነው። ዚስ ኢዝ አናዘር ኤግዛምፕልስ ኦፍ ሪስፖንስ ቱ ዘ ኢንቫይሮንመንት ወይም ሪስፖንስ ቱ ዘ ስቲሙላይ የምንለው ነው። አንዳንድ እጽዋቶች ደግሞ አሉ። ጠዋት ጠዋት ፊታቸው አበባቸውን ሁልጊዜ ወደ ፀሐይ ያደርጋሉ። ፎቶትሮፒክ ፕላንትስ የምንላቸው ማለት ነው። ፀሐይ ስትገባ ደግሞ ወደ ፀሐይ ወደምትገባበት አበባቸውን ይዞ ያዞራሉ። ሳንፍላወር የምንላቸው እጽዋቶች ማለት ነው። ይሄ ሪስፖንስ ቱ ዘ ኢንቫይሮንመንት የሚሰጥበት መንገድ ነው። አናዘር ኤግዛምፕልስ ኦፍ ሪስፖንስ ቱ ዘ ኢንቫይሮንመንት የምንለው ነው። ለዛሬ የያዝነው ካራክተሪስቲክስ ኦፍ ዘ ሰቨን ካራክተሪስቲክስ ኦፍ ሊቪንግ ኦርጋኒዝም የሚለው ይህንን ይመስላል። በቀጣይ ክላሲፊኬሽን ኦፍ ሊቪንግ ኦርጋኒዝም የሚለውን እናያለን ማለት ነው። እስከዛ ድረስ ቻናላችንን ሰብስክራይብ በማድረግ ላይክ በማድረግ ፎሎ በማድረግ ለሌሎች ተማሪዎችም እንዲደርስ ቻናላችን እንድታገዙ እንጠይቃለን። እናመሰግናለን።